በመጽሐፈ ሄኖክ በምዕራፍ 2 ከቁጥር 18 ላይ እንደዚህ የሚል ቃል አለ። አዛዝኤልም ለሰዎች ሰይፍና ሾተል ጋሻና ጥሩር መስራትን አስተማራቸው። ከእነርሱም በታች ላሉት አምባሮችን፣ ጌጥን፣ ዓይን መኳልንና ቅንድብ መሸለልን ከተመረጠና ከከበረ ከዕንቁም ሁሉ በከበረውና በተመረጠው ዕንቁ ማጌጥን፣ እንሶስላ መሞቅን ሁሉና የዓለሙን ለውጥ አሳያቸው። ታላቅ ዝንጋኤና ብዙ ዝሙትም ተደረገ። ሳቱ፣ አመነዘሩም፣ መንገዳቸውም ሁሉ ጠፋ ይላል መጽሐፈ ሄኖክ ምዕራፍ 2 ከቁጥር 18። አዛዝኤል የተባለው የአጋንንት አለቃ ለሰው ልጆች ሰይፍ፣ ሾተል፣ ጋሻ፣ ጥሩር መስራትን አስተማራቸው። ከነሱ በታች ላሉ ለሴቶችም ለወንዶች ሰይፍ፣ ሾተል፣ ጋሻና ጥሩር ሲያስተምር ለሴቶች ደግሞ አምባሮችን፣ ጌጥን፣ ዓይን መኳልን፣ ቅንድብ መቀንደብን ከተመረጠ ከከበረ ከዕንቁም ማጌጥን፣ እንሶስላ በተለምዶ የሚባለው እንሶስላ መሞቅን ሁሉና የዓለሙን ለውጥ አሳያቸው። ይህንን ካደረጉ በኋላ ካጌጡ በኋላ ዓይናቸውን ቅንድባቸውን ከተሰሩ በኋላ ታላቅ ዝንጋኤና ብዙ ዝሙትን አደረጉ። ሳቱ፣ አመነዘሩ፣ መንገዳቸውም ሁሉ ጠፋ ይላል። ወገኖቼ የዓይን የሚያኩለው የአጋንንት አለቃ አዛዝኤል ነው። ዓይን ውስጥ ቡዳ ሲኖር፣ ዓይን ውስጥ ዓይነ ጥላ ሲኖር በመጀመሪያ በሴቶች ውስጥ የሚያደርገው ነገር ዓይንን መኳልን እና ቅንድብን መቀንደብን ነው። ዓይንን የሚኳለው ቅንድብን የሚቀነደበው እኔ የአዛዝኤል መንፈስ ነኝ፣ እኛ የአዛዝኤል ጭፍሮች ነን የሚለውን ለማመልከት ነው። እኛ በዚህ ዓይን ውስጥ አለን፣ እኛ አጋንንቶች እዚህ ዓይን ውስጥ አለን የሚለውን ምልክት የሚሰጡት ዓይንን በማኳልና ቅንድብን በማስቀንደብ ነው። ብዙ ሰዎች ባለማወቅ ውስጣቸው በመራቸው ምሪት መሰረት ተኳይ ተቀንደቢ ሲላት ውስጧ የምትኳል የምትቀነደብ እህቶች እጅግ በጣም ብዙ ናቸው። አሁን ዓለም ላይ ከጥንትም ጀምሮ እስካሁን ድረስ ያለ የነበረ ነገር ነው። ዓይንን መኳል፣ ቅንድብን መቀንደብ ለመንፈሱ ለምን ይጠቅመዋል? ዓይንን የሚያስኩለው ለምንድን ነው? ቅንድብ የሚያስቀንድበው ለምንድን ነው? ለምንድን ይጠቅመዋል ስንል አጋንንት ወይንም የአዛዝኤል መንፈስ ሴቶችን ዓይናቸውን በማስኳል ወይም የቡዳው መንፈስ ዓይንን በማስኳል ከዓይን በመነሳት ዓይናቸው ያምራል ብሎ ያያቸውን ሁሉ ከዛ ከተኳለው ከተቀነደበው ዓይንና ቅንድብ በመነሳት የቡዳው መንፈስ ወዳያቸው ሰው ወይንም ግለሰብ በቀጥታ ይገባሉ ማለት ነው። የሚገቡት ደግሞ እንዲሁ ዝም ብለው ሳይሆን እንደ ጦር በመውጋት እንደ ጦር በመወርወር ነው። በቀጥታ ወደ
ግለሰቡ የሚገቡት ማለት ነው። መስተፋቅር፣ ድግምት በኩል ይሰራል። ጠንቋዮች ኩል ይወስዱና ድግምት መስተፋቅር ሰርተው ያየሽ ሁሉ ይውደድሽ፣ ያየሽ ሁሉ ወደ አንቺ ይምጣ፣ ይህን ስተቀብተሽ ውጪ ይላታል። ይህንን ይቀነደባሉ አንዳንዶች ሆን ብለው ወንዶችን ለማጥመድ ይህን ተቀንድበው ይህን ተኩለው ሲወጡ በቀላሉ የወንዶችን ልብ የመውጋት በቡዳ መንፈስ በአይነ ጥላ መንፈስ የመውጋትና በእርሷ ስም የማስቀመጥ ስራ ይሰራሉ። አንዳንዶች በማወቅ ይህን ሲሰሩ፣ አንዳንዶች ደግሞ ባለማወቅ ያምርብኛል ብለው አይናቸውን ይኳላሉ፣ ቅንድባቸውን ይቀነደባሉ፣ የአይን ሽፋሽፍት ይጨምራል። ይሄ እግዚአብሔርን አለመምሰል፣ ይሄ አይነቱ ነገር አዛዝኤልን የመምሰል አጋንንትን የመምሰል የአሕዛብ ስራ ነው። ሰው እንዴት አጋንንትን ይመስላል? ወገኖቼ፣ በተለይ ደግሞ እህቶቼ፣ በተለይ ደግሞ እህቶች ላሏችሁ እንዲሁም ደግሞ ሴት ልጆች ላሏችሁ ወላጆች ልብ ብላችሁ ልታዳምጡኝ የሚገባው ጉዳይ እንዲህ አይነቱ ነገር ራስን ከመጉዳት አልፎ ሌላውንም የመጉዳት ሁኔታ ነው። በምስሉ ላይ እንደምትመለከቱት አንዳንድ ሴቶች ሲቀነደቡ የጦር ምልክት በጎን ከዓይናቸው ኩል አጠገብ የጦር ምልክት ያደርጋሉ። ይሄ ጦር ምን ማለት ነው? የኔ የቡዳ መንፈስ የሚወጋ ነው፣ የሚያጠቃ ነው የሚለውን መልእክት እያስተላለፉበት ነው። ኩል እንድመቀደው ምን ውስጥ ይከታል ስንል ዝንጋኤ፣ ዝሙት፣ መሳት፣ መንገድ ሁሉ መጥፋት፣ የህይወት መንገድ ሁሉ መጥፋት ያመጣል። ሰው ሴቶች የምትቀነደቡት የምትኳሉት ወንዶች እንዲያዩዋችሁ ነው አይደል? ይመርብኝ ብላችሁ ልዋል ብላችሁ ያናደርጋችሁ እኮ የምትወጡት ወንዶች እንዲያዩዋችሁ ማለት ነው። ወንዶችን አማልላለሁ ብላችሁ ነው። ይህንም ባታስቡ እኮ ሳትቀነደቡ ሳትኳሉ እግዚአብሔር የሰጣችሁን ቅንድብና አይን በስርዓት ምንም ነገር ሳትጨምሩበት ይዛችሁ መውጣት ትችላላችሁ። ነገር ግን ይውኝ ላማላችሁ ይህን ታደርጋላችሁ፣ ትወጣላችሁ። እናንተ ላይ ያለው መንፈስ ተነስቶ ሌላውን ይጎዳል፣ ሌላው ላይ ያልፋል። ያም በእናንተ መንፈስ የተወጋ ይሆናል። ያ ወንድ ሲያያችሁ እናንተ በዝንጋይ በዝሙት ሌሎችን ትጥላላችሁ። ይሄ ሌሎችን የማሰናከል ሌሎችን ኃጢአት ውስጥ የመክተት ስራ ነው። እህቶቻችን፣ ቤተክርስቲያን እግዚአብሔር የሰጠንን ውበት በአግባቡ ይዘን እንድንጓዝ ነው የምታስተምረው። ጸጉር እያለን ባይኖረን እንኳን የአሕዛብን ጸጉር፣ አርቲፊሻል ጸጉር መስቀል ማድረግ፣ ዓይንን መኳል፣ መቀንደፍ፣ ፊትን በተለያዩ ነገሮች ማበለሻሸት ይሄ ቅድስት ሥላሴን መሳደብ ነው። እግዚአብሔር ሥላሴ የፈጠርከኝ የሰራህልኝ መልክ ትክክል አይደለም፣ እኔ በራሴ አጨምራለሁ ብሎ ራስን ለአጋንንት ሰጥቶ እግዚአብሔርን ሰድቦ የመኖር ምልክት ነው።
ወይንም ተግባር